ስማችሁ ከተቃውሞዎች ጋር ከጥፋቶች ጋር የማይነሳው እንደ ሀገሪቷ በርካታ ደጋፊዎች ስለሌላችሁ መንግስትም የእናንተን ተጽዕኖ ስለማይጠራጠር ነው። አሁን እንግዲህ ያለው መንግስት ዳግማዊ ኢህአዴግ ነው የምትሉት እናንተ። የቀድሞ ኢህአዴግ የለም ሌላ ኢህአዴግ ነው የምትሉት። ከዚህ በፊት የነበረው ኢህአዴግ ተቃዋሚዎችን ሲያስር ሀሳባቸውን ለህዝብ እንዳይገልጹ ሲያደርግ ነበርና አሁን ደግሞ ኢንፍሉዌንሻል የሆኑ ፓርቲዎችንም ችግሮች እየገጠማቸው ነው በተለያዩ ቦታዎች። ኢዜማ ግን ከእንደዚህ አይነት ነገሮች ጋር ስሙ አይነሳም። ስለዚህ የእናንተ አሁን ያለው መንግስት ከኢዜማ ፍራቻ የለውም ወይ ደግሞ ኢዜማ ያንን የሚያደርግ መሰረት የለውም። እኛ እንድንፈራ እንኳን አንፈልግም፣ እንድንታመን ነው እንፈልገው። እነዚህ ፖለቲካ ፓርቲዎች ሊያድኑ ይችላሉ። መፈራት አለ፣ መወዳደር እስካለ ድረስ መወዳደርም አለ። ነገርኩ እኮ በደንብ ለማሸነፍ ነው የምንሰራው። 547ቱም ወረዳ እንወዳደራለን ምናምን ብያለሁ ቅድም መጀመሪያ ስለነገርኩ ነው። እኛ ኢዜማ ውስጥ ያለን ሰዎች ወይም ኢዜማ እንደ ፓርቲ ታሪካዊ ኃላፊነት አለበት ወይም ቢያንስ የራሳችን ኃላፊነት መወጣት አለብን። በታሪክ ሂደት ለምሳሌ 53ን ብታስታውስ ንጉሱ እና በዛን ጊዜ የነበሩት ቢለውጡ ኖሮ እኔ እናንተም እዚሁ ስቃይ ውስጥ አንገባም ነበር። ከዛ በ67ም አብዮት ተካሄደ፣ ከሸፈ፣ መንግስቱ ቀለበሰው። 83ም ኢህአዴግ ሲገባ ዲሞክራቲክ ሀገር ማድረግ ይችል ነበር፣ አላደረገም። ኦነግን ኢህአፓን ምትስ ብሎ አባሮ ለብቻው ይዞት ቀጠለ። የ97 ምርጫ ምን እናስታውሰው ነው። አሁን 2012 2013 እኛ ያለንበት እኛ ካስተካከል ነው ታሪክ በጥሩ የሚጽፍልን፣ ካበላሸ ነው ደግሞ የሚወቅሰን እኔ እናንተ እንደ ትውልድ ያለንበት ጊዜ ነው ይሄ። ስለዚህ ይሄንን እያንዳንዱን የምናደርገውን ነገር የምናስበውንም የምንናገረውንም የምንተገብረውንም በኃላፊነት መስራት አለብን ብለን እየሰራን ነው ያለነው። ስለዚህ እንደዚህ አስቦ ከሰራ ሌላውም እንዲህ ነው የሚሆነው የሚል እምነት አለ። እንደዚህ አስቦ በስርዓት ከሰራ እንደዚህ ነው የሚሆነው። አቴንሽን የሚፈልግ ከሆነ ግን በጣም ባዶ የሆነ ነገር ነው የሚጮኸው። በርሜልም በለው ቆርቆሮም በለው ዋቴቨር ባዶ ሲሆን ነው የሚጮኸው። ሲይዝ ምንም አይጮህም። እዚህ እኛ መሰረት ይዘናል፣ ምድር ይዘናል፣ በደንብ አዋቅረናል ብለን እንሰራለን። ስለዚህ አንጮህ የሚያስጮኸን ነገር የለም። በስርዓት እንሄዳለን። ስለ ውጤት አዳማ ላይ በመንግስት በኩል ችግር ገጥማችሁ ነበር። ሁልጊዜ ነው እነሱ እኮ ምናየው፣ ሁልጊዜ ነው። ግን አሁን ያ ነገር መሰማት እየተሰማ አይደለም። ኢዜማም ከመንግስት ጋር ስለ ሀገሪቷ ሰላም መግለጫዎችም አልፎ አልፎ የሚከሰቱትን አንዳንድ ኢቨንቶችን በመከተል ነው መግለጫ የሚያወጣው እንጂ አባላት ታሰሩብኝ፣ ከህዝብ ጋር እንዳልገናኝ አደረገኝ መንግስት የሚል አይነት መግለጫ ከሰማን ቆየን። ስለዚህ ሌሎች ፓርቲዎች ደግሞ በአንጻሩ ችግር እየገጠመብኝ ነው፣ እስከ ቅርብ ጊዜ ድረስም ደግሞ እየታሰሩባቸው ነው። ስለዚህ ኢዜማ አሁን ህዝቡ የምረዳው ኢዜማ ተጽዕኖ የመፍጠር አቅሙ ትንሽ ነው እንጂ ወይ ደግሞ ከመንግስት ጋር እየሰራ ነው ተብሎ ነው የምታሰበው። አዳማ ላይ እኮ ምናልባት እዛ ያለው የእናንተ ተወካይ የተጽዕኖ ፈጣሪነቱ ይሆናል የመንግስት አይን ውስጥ እንዲገባ ያደረገው አይደል? ስለዚህ ለምንድን ነው ስማችሁ የማይነሳው? ስማችን በመልካም ይነሳል። አሁን ልዩነቱ ያለው ምን አደረጋችሁ መልካም ነገር? እስኪ ነገርኩ። በነገራችን ላይ ሰላምና መረጋጋት ላይ ቅድም ያልኩ ማለት ነው። ኢዜማ በዚህ አወቃቀሩ፣ በዚህ መዋቅሩ፣ በዚህ ኃይሉ፣ በዚህ ባለው ግዙፍ መዋቅር በተቃራኒው ቢሰራ ሀገር ላይ ችግር ይፈጠራል። መቼ ነው አሁን ይሄን በመሰረታችሁን ያላችሁን የሰው ጉልበት የምሁራኖች ስብስባችሁን ለህዝብ የምታሳዩት? ምርጫ ቀርበዋል። ሁልጊዜ ነው እኮ የምናሳየው። ህዝቡ የት ነው አሁን? እያየን ነው አይደለ? ባይዘወይ ለምሳሌ ያህል አሁን ልንገርህ፣ የኦሮሞ ፖለቲካ ድርጅቶች ጥምረት ከፈጠሩ ወዲህ የተለያዩ ቦታ ሄደው ከህዝብ ጋር ሲገናኙ፣ ከደጋፊዎች ጋር ሲገናኙ በርካታ ህዝብ ወጥቶ ሲቀበላችሁ እያየን ነው። ሀሳባቸውንም እያንጸባረቁ ነው። ኢዜማ ዘንድ የለም ይሄ ነገር። መቼ ነው የምታደርጉት ነው አሁን እኔ ጥያቄ። ያኛውን ልመልስልህ፣ በጣም መሰረታዊ ስለሆነ የስም ነገር ማለት ነው። አሁን የነገርከኝ ያለ ከሚዲያ ጋር የተያያዘ ነው። እንዳለመታደል ሆኖ በጠቅላላ ሚዲያው የሚፈልገው ወይም
አይዶ ነው ምክንያቱም ጆሮ እየፈለገ ያለው ሶሬቻና የሸዋስ ተፋጠጡ አይነት ዜና ነው። ለምን እንደዛ እንደሆነ አይገባኝም። ተወያዩ፣ ተነጋገሩ፣ ተግባቡ። ከፍቶ የሚያየው እንኳን የሚኖር አይመስለኝም። ኢቭን የእናንተ ሚዲያ በዛ አይነት ቢሄድ ማለት ነው። ይህንን ማሰብ አለብን። ከዚህ በፊት በነበረው ፍጥጫ በሚያስፈልግበት ጊዜ አድርገነዋል። ምን ለምሳሌ የችሎቱን ህወሓት ወያኔ የሚያዝበትን የነበረው አሻንጉሊት ችሎት ነው ብለን ፊት ለፊት ተናግረናል። ሁላችንም ብርሃኑም፣ አንዱዓለም፣ እንዳርጋቸውም፣ አንቴስ ሁሉ የምጠራው ሰው በሙሉ እዚህ ውስጥ የምጠራው ሰው በሙሉ መፋጠጥ በሚያስፈልግበት ጊዜ ተፋጠጠ። አሁን አምባገነናዊ ስርዓትን በናድክበት መዶሻ በራሱ ዲሞክራሲን መገንባት አትችልም ነው። መሳሪያ መቀየር አለብህ። በእውቀት ነው የሚገነባው፣ በስርዓት ነው የሚገነባው፣ በመወያየት ነው የሚገነባው። የትኛውም ሀገር የዲሞክራሲ ስርዓት የሚገነባው በዲሞክራሲያዊ መንገድ ነው። የዲሞክራሲያዊ መንገድ ማለት ደግሞ ውይይት፣ ንግግር፣ ድርድር እንደዚህ አይነት ነገሮች ናቸው። በጠረጴዛ ዙሪያ ማለት ነው። በውጭ በሜዳ በድንጋይ ውርወራ በመንጥሴ ምናምን በማሳየት አይደለም። ስለዚህ እዛ ውስጥ የለንም ነው እያልኩ ያለሁት። ሌሎች ፓርቲዎች እንደዛ እያደረጉ ነው ማለት ነው። ፓርቲዎች ለማለት አይቻልም፣ ግን እንደዚህ አይነት የምታየው ነው። እናንተ ፓርቲ ስለሆናችሁ እዛ ውስጥ የለንም ስትሉ ሌሎች ፓርቲዎች እንደዛ እያደረጉ ነው እንደማለት እንዳይሆን ብዬ ነው። ይህንን እኮ የሚያደርግ የሚመዝን የሚያደርገውን የሚቀጣ ስልጣን የተሰጠው አካል አለ። ስለዚህ አንዱም እኮ ዲሲፕሊን ማለት ይሄ ነው። የሌላውን ወገን እንትን አለመንካት ማለት ነው። የሌላውን ወገን ህዝብ በምርጫ ይጣለው እንጂ አንተ ከወዲሁ መፈረጅ አለመቻል ማለት ነው ዲሲፕሊን ማለት። ስለዚህ ሚዲያው በአጋጣሚ እንደዚህ አይነት ሊፈልግ ይችላል። ተፋጠጡ፣ ተዋቀጡ ምናምን አይነት ነገር እኛ ደግሞ እንትን የምናደርገው አቴንሽን የሚስብ የምናደርጋት እያንዳንዱ ነገር ኢትዮጵያን የሚያስቀጥል ህዝቡን ደግሞ ከተጨማሪ መከራ የሚከላከል መሆኑን አረጋግጠን። በተረፈ ግን ስብሰባ ያልከው ለምሳሌ አሜሪካም አውሮፓም እዚህም ባሉት ክፍለ ሀገሮችም አዲስ አበባም ብሎ በተመሳሳይ ሰዓት 15 እና 20 ፕሮግራም የሚደረግበት ፓርቲ ቢኖር ኢዜማ ነው። በተመሳሳይ ማለት ነው። ለምሳሌ ባህር ዳር ሲደረግ በተመሳሳይ ሐዋሳም ዲሲም የደጋፊው ስብሰባ እንደዚህ አይነት በጣም ብዙ ፕሮግራሞች አዘሴም ታይም የሚደረጉበት እኔም ማቀው ፓርቲ ብቸኛ ፓርቲ ኢዜማ ነው። ኢቭን አዲሱ ኢህአዴግ ፓርቲ ይሄን ማድረጉን አይዳውት። ስለዚህ እየተገናኘን ነበር፣ እያደረገን ነው። እያደረግን ነው። በሰፊው ህዝብ እያገኘ ነው። ግን እኛም ማግኘት ምን እያገኘ ነው ያለ ነው። ኮንስቲትዩንሲ በምርጫ ወረዳ እያንዳንዱን ኢዜማን ብትመርጡ ወይም በኢዜማ ስር ብትደራጁ እንደዚህ ታገኛላችሁ ምናምን የሚለውን ማለት ነው። የኛን ጥሩ ሀሳብ አንዱ ለምሳሌ በገልጸልህ ማህበራዊ ፍትህ ነው የፖለቲካ ፍልስፍናችን። እዚህ ሀገር በብሔረሰብም በሃይማኖትም በጾታም በብዙ ነገር የተጨቆኑ ማህበረሰቦች እና ዜጎች ነበሩ። በብሔር የተጨቆኑ ማህበረሰብ ነበር። በብሔር የተጨቆኑ፣ በሃይማኖት የተጨቆኑ፣ በጾታ የተጨቆኑ በጣም በሁሉ አይነት በመደብ በዚህ ሁሉ ገዢዎች የጨቆኗቸው። ኢዜማ ደግሞ የሚያምነው በብሔር ከመደራጀት በዜግነት እሱን እመጣልሃለሁ። ስለዚህ እንትኑን የፖለቲካ ፍልስፍናው ልንገርህ ብዬ ነው መጀመሪያ። ስለዚህ ይህንን የሚያቃና የማህበራዊ ፍትህን የሚያሰፍን ወይም ጀስቲስ የሚያሰፍን ስርዓት መጀመሪያ ያስፈልጋል። በኢኮኖሚም በፖለቲካውም በሁሉም መስክ ይህንን ኢንጀስቲስ የሚያቃና ያስፈልጋል የሚል ነው። ይህንን እንነግራለን ለማህበረሰቦች። ምርጫው ነው ይሄ ሌላኛው ነው አብዮታዊ ዲሞክራሲ ነው የሚለውም ደግሞ እሱንም እናከብራለን። እሱ በፈለገው መሄድ ይችላል። ስለዚህ በስርዓት ነው የምንንቀሳቀሰው። ንግግራችንም እርምጃችንም በስርዓትና በልኩ ነው። ኢትዮጵያዊ ጨዋነትን
በተላበሰ መልኩ ነው ስልክ ለዚህ ነው ማለት ነው። ተመልካቾቻችን ይህ ጅባታ የተሰኘው ፕሮግራማችን ነው። እንግዲህ ጅባታ በየሳምንቱ በሀገራችን ወቅታዊ ጉዳዮች ላይ እንዲሁም የዘንድሮን ምርጫ በተመለከተ የፖለቲካ ፓርቲ ሊቀመንበሮችን እንዲሁም የፓርቲ ተወካዮችን እያቀረበን በየሳምንቱ በሀገራዊ ጉዳዮች ላይ እንወያያለን። ይህ ክፍል ከኢዜማ ፓርቲ ሊቀመንበር ጋር ከአቶ የሺዋስ አሰፋ ጋር እያደረግነው ቆይታ ነው። አሁንም ከኛ ጋር ሁኑ እላችኋለሁ። አሁን እንግዲህ ስለ አንዱ የፖለቲካ ፍልስፍናቸው የዜግነት ፖለቲካ ነው። አሁን ካለው ነባራዊ ሁኔታ ጋር የተለያዩ ማህበረሰቦች ወደ ብሔራቸው፣ ምክንያቱም ሀገሪቷ ውስጥ ያለው ነገር የራስህን ብሔር እንድትፈልግ የሚያደርግ አይነት ነገር ነው ያለው። ኢዜማ እንዴት ይሳካለታል በዚህ አይነት ሁኔታ ዜግነትን እያለ ነገር ግን ደግሞ ደቡብ ቢሄድ ወላይታ ቢሄድ እዛ የወላይታ ተወላጅ ነው የሚያስተዳድረው፣ ከየትም መጡ ከፍንፍኔ ገዢ አንልክለትም ነው እያላቸው ያሉት። እርስ በርስ የምጻረስ አይመስልም። እዛ ወላይታ እንዲያስተዳድር የምታደርጉ ከሆነ በብሔር መደራጀቱን በብሔር ማመኑን እየተቀበላችሁ ነው እንደማለት ነው። አይ እንዴት ነው አዋጭ ነው? አይ እንዴት ነው? መጀመሪያ ወላይታ ሶዶ የሚኖረው ወላይታ ሶዶ የሚኖረው ነው ወይስ የወላይታ ልጅ ነው? አሁን እናንተ እዛ አካባቢ የምታደርጉት የሚኖረው ነው እንጂ የምኖረው ያው የምርጫ ህጉ ምን ያህል ጊዜ ይኖረ? ለምሳሌ ህጉ በሚያዘው መሰረት 2 ዓመት የሚል አለ። እንደ ዜግነቱን ከቀየረ ደግሞ ምንድነው 6 ዓመት 5 ዓመት የሚል አለ። ያንን ህጉ በሚለው ስለዚህ አሁን 2 ዓመት ወላይታ የኖረ ከሌላ ቦታ የመጣ ሰው አሁን ካለው ነባራዊ ሁኔታ ጋር የወላይታ ህዝብ ይቀበላል? ሲዳማ ላይ 2 ዓመት የኖረ ከሌላ ቦታ የመጣ ሰው የአንድ ወረዳ ተወዳዳሪ አድርጋችሁ ብታቀርቡት እዛ ያሸንፋል ብላችሁ ታስባላችሁ? በጣም ጥሩ ጥያቄ ነው። ሁለቱንም ትመልሳለች። አሁን አንተ የተወዳዳሪ ምክንያቱም ያለው ነገር ሀገሪቷ ውስጥ ያለው ነገር ይሄ ስለሆነ አሁን ይኸውልህ እኛ ሁልጊዜ የምንናገረው ምንድን ነው? ህዝቡ በመረጠው እንዲተዳደር ነው የምንለው። የእኛ ፎከስ መራጩ ላይ ነው እንጂ ተመራጩ ላይ አይደለም። አሁን አንተ ስትል በደንብ የገባኝ ላይመረጥ ይችላል። ያንን ነው የምንፈልገው። የማይፈልገውን እንዳይመርጥ የሚፈልገውን ደግሞ እንዲመርጥ ነው። በተለይ በዚህኛው ምርጫ እንደው ኢዜማ ካላሸነፈ ከሌ ካላሸነፈ ተብሎ ሞቼ እገኛለሁ የሚባልበት አይመስለኝም። እንደዚህ አይነት የዲሞክራሲ መደላድል የሚጣልበት ነው። ስለዚህ እዛ አካባቢ የኖረ ሰው የዛ ተወላጅ የሆነ ሰው የነሱ ልጅ የሆነ ሰው ነው የዛን አካባቢ ችግር በደንብ የሚያውቀው። ኢዜማ እኮ በቀጣይ 3 ዓመታት ውስጥ መንግስት የመሆን ግብ አራተኛ ግቡ መንግስት መሆን ነው አይደል? ስለዚህ ህዝቡ በመረጠው ይተዳደር ማለት ኢዜማ በተዘዋዋሪ መንግስት የመሆን ዓላማ የለውም እንደማለት አይሆንም? አቶ የሺዋስ እንዴ ህዝቡ በመረጠው ይተዳደር ማለት እኮ ህዝቡ የሚመርጠውን ሰው ነው የምናቀርብ ማለት ነው። እኛ ህዝቡ የሚመርጠውን ህዝቡ ይመርጠዋል ብለን አሁን እዚህና ዛርገ ስለምታየው ነው እንጂ ቅድም ስላነሳው ወላይታ ወይም ሲዳማ ላይ አባል አለ። እንዴት እዛ ያለው ስራ አስፈጻሚ እዛ የምርጫ ወረዳ ላይ ያለው ስራ አስፈጻሚ ማን ነው በማህበረሰቡ ተቀባይነት ያለው ማህበረሰቡ የሚወደው ለመውቀት ያለው ማህበረሰቡ ውስጥ ያሉ ችግሮችን 10 ችግሮችን አውጥቶ እነዚያን ቢያንስ በተሰጠው 5 ዓመት ፈቶ ሊሄድ የሚችል ሰው ማን ነው ብሎ ነው እኮ የሚያቀርበው። ዝም ብሎ መንገደኛ ያቀርባል እንዳያቀርብም እዛ ማለት ለሽንፈት ራስን አጋለጥክ ማለት ነው። እያንዳንዱ መራጭ ካርዱን ሊሰጥህ የሚችለው 3 ነገር አይቶ ነው። አንደኛ የፓርቲን ቁመና ያያል። ዝም ብሎ የሰፈር ውስጥ ፓርቲ ነው ወይስ እንደው ሁሉም ቦታ አለ መንግስት መመስረት ይችላል የሚለውን በደንብ ይመዝናል። ከዛ ቀጥሎ እጩውን ያያል። የምናውቀው ነው፣ ስነ ምግባር ያለው ነው፣ ባህላችንን ሃይማኖታችንን ያከብርልናል ያ ሰው ማለት ነው። ተቀባይነት ያለው ነው በማህበረሰቡ፣ እውቀት አለው ችግሮቹን ለመፍታት ብሎ ይመዝናል ያን ሰው። 3ኛው ፖሊሲ ነው። የትምህርት ፖሊሲ፣ የመሬት ፖሊሲ፣ ምናምን ፖሊሲ፣ ትልልቁ ፖሊሲ ብቻ ሳይሆን ለዚያ ወረዳ ምንድነው የሚሆነው ብሎ የእያንዳንዱን ወረዳ ችግር ሊፈታበት የሚችለውን ለተበዙ ይቀርባል። እነዚህን 3ቱን አይቶ ይመርጠዋል። በዚህ መልኩ ያልተዘጋጀ ደግሞ
ሌላኛውን አመት ይጠብቃል ማለት ነው፣ ያኛውን 5 አመት ማለት ነው። ስለዚህ በዚህ መልኩ ከማህበረሰቡ ከህዝቡ ጋር ሆነን እየተዘጋጀን ያለ ነው። በፓርቲ ቁመና በእጩም እንደገና በፖሊሲ ሰነድ። ብዙ ጊዜ ፖሊሲያችሁን ግልጽ አታደርጉም ይባላል። ምክንያቱም አልተጀመረም። ነገር ግን ህዝብ ማወቅ የምፈልጋቸው ነገሮች አሉ። ለምሳሌ ያህል የኦሮሞ ፖለቲካ ድርጅቶች ስለ ፍንፍኔ ያላቸው አቋም ይታወቃል በኦሮሞ ህዝብ ዘንድ። የኢዜማ ምንድን ነው አቋሙ በፍንፍኔ ጉዳይ ላይ? ግልጽ አድርገው ጥያቄው። ፖሊሲያችሁ ፍንፍኔ የኦሮሞ ፖለቲካ ፓርቲዎች የራሳቸው አቋም አለ። ህገ መንግስታዊ መሰረት ያለው የፍንፍኔ ብዙ ጊዜ አከራካሪ የሚሆን ጉዳይ አለ። ሌሎች ፖለቲካ ፓርቲዎች ፍንፍኔ የነዋሪዎቿ ነው ምንድም አይነት ነገር አለ። ፍንፍኔ የኦሮሞ ነው ይላሉ ሌሎች ፓርቲዎች። ኢዜማ ምንድነው እዚህ ላይ ሀሳብ? መጀመሪያ የነሱን ለነሱ ልተው እንጂ ግልጽ አይደለም። ምኑ ነው የማን ነው የሚባል አሁን ይኸውልህ አስተዳደሩን ነው ምኑን ነው እንደዛ ማለት ነው። አስተዳደሩን ካል ህዝብ በመረጠው ይተዳደር ብለናል አይደል? ህገ መንግስቱ ምንድነው ኦሮሚያ ከፍንፍኔ ልዩ ጥቅም አላት ብሎ የሚያስቀምጠው ለክልሉ ነው ወይስ ለህዝቡ ነው? እሱ ላይ እንደውም ኢንተረስቲንግ የሚሆነው ለኦሮሚያ ከሆነ ኦሮሚያ ውስጥ ለሚሆን ለማንኛውም ሰው ነው። ማንኛውም እዛ የሚኖረው ሰው ተጠቃሚ ይሆናል ይህን ጥቅም ከተገኘም ማለት ነው። ዋናው ግን በዚህ በአዲስ አበባና በፍንፍኔ ዙሪያ በሚባለው እንደ ዝም ብሎ የልህና ለወጥር አይነት ሆነ እንጂ አዲስ አበባ እዚህ መሆኗ ለዛ ማህበረሰብ እንደ እድል ነው መቆጠር ያለበት። ምክንያቱም ወደ ትልቅ ከተማ ስር በተጠጋ ቁጥር እያንዳንዱ ሪሶርስ ዋጋ ያለው ነው የሚሆነው። እንደ እድል ያልታየው እኮ በህዝቡ ዘንድ እንደ እድል ያልታየው በዚህ ከተማ መስፋት ማደግ ህዝቡ የሆነ ችግር ስለደረሰበት ነው፣ ስለተገፋ ነው አይደለ? ይሄ ጥያቄ የምቀርበው የባለቤትነት ጥያቄ የምነሳው ለዛ ይመስለኛል። ስለዚህ የዚህ መፍትሄው አጭር ነው። ምንድነው መፍትሄው? በመረጠው መተዳደር፣ የመረጣቸው ሰዎች በሚያረጉት ድርድር ነገሩን መፍታት። አሁን የመሬቱን ሲሸጠው የነበረው ኦሮሞ ያልሆነ ሰው ብቻ አይደለም፣ ወይም ኦሮሞ ስለሆነ አልማራው መሬቱን አይደለም። ከዚህ በፊት የምናስታውሰው በስርዓት ያልተዋቀረና ያገዛዝ ከሆነ የእናት ልጅ ቢሆን ከነ መሬቱ ነው የሚሸጠ፣ ሰውየውንም አይምረውም እንኳን መሬቱ። ስለዚህ የመጀመሪያው ጥያቄ መሆን ያለበት የአዲስ አበባ ህዝብም የፍንፍኔ ዙሪያ ህዝብም መሪዎቹን ይምረጥ። እኔ አሁን ይሄንን ጥያቄ ያነሳሁት ፖሊሲያችሁን ግልጽ አታደርጉም ከመል ነው። ለምሳሌ የኦሮሞ ፖለቲካ ድርጅቶች ኢዜማን አልተቀላቀሉበት የእናንተ ፕሮግራም መጀመሪያ ግልጽ ስላልሆነላቸው ነው ይመስለኛል። እዚህ ውስጥ ደግሞ ሶሬቻ መጀመሪያ የኦሮሞ ፖለቲካ ድርጅቶች የሚባል ፍጥረት የለም። በኦሮሞ ብዙ የሆኑት ቆይ አዳምጠኝ፣ ብዙ የሆኑት የተለያየ እንትን ስላላቸው ነው። እዚህ እነሱን ብታከራከራቸው የተለያየ ነው የሚሆነው የነሱ። ለምሳሌ ኦፌኮ ኦነግ ከእንትና ለምን 50 ቦታ ይሆናሉ? የተለያየ ሀሳብ ስላላቸው ነው። በዚህ ይሻላል የሚል ሀሳብ ስላላቸው። ስለዚህ የአንዱ ድርጅት ጋር ብንከራከር እኔ በደንብ አድርጌ የእኛን ሀሳብ ማስረዳት እችላለሁ። አሁንም ልግለጽ። የእናንተ ሀሳብ ምንድነው? የእኛ ሀሳብ የትኛው ማህበረሰብ በነፃነት ሳይኖር የትኛውም ሌላኛ ማህበረሰብ በነፃነት ሊኖር አይችልም። ነፃነት ሼርድ ነው፣ የጋራ ነው፣ እኩል ነው። እኩልነትም ልክ እንደዛው ነው። ስለዚህ የአዲስ አበባ ህዝብ እና የፍንፍኔ ዙሪያ ህዝብ ወይም የአዲስ አበባ ዙሪያ ህዝብ መሪያቸውን ይመርጣሉ፣ የሚያምኑትን ሰው ይመርጣሉ። ሁለቱ ይነጋገራሉ። ይሄ ተጀምሮ የቀረውም ማለት ነው። የት ነው አስተዳደሩ ሰው ነው የሚሆነው? ውሃ እንዴት ነው የሚሆነው? እንትኖች እንዴት ነው የሚወገዱት? ምናምን ከዚህ በግልባጩ ደግሞ ምን ይገኛል ቢለውን ቁጭ ብለው ቢነጋገሩ የግማሽ ቀን እንትን ላይ ወስድ ይችላል። ምክንያቱም ሁሉንም ህዝብ መጥቀም ስለሆነ ያስተዳደር አገዛዝ ከሆነ ሌላ ነው ነገር ያለው። ብሔረሰቡ ማንም ይሁን ምን ገዢ ከሆነ ይሸጣል፣ ይለውጣል። ስለዚህ የሚፈታው ይሄ
የማህበረሰቦች ወኪሎች ትክክለኛ እውነተኛ ወኪሎች ለራሳቸው ኪስ ሳይሆን ለማህበረሰቡ ደህንነት አብሮ መኖር አብሮ መበልጸግ የሚያስቡ ሰዎች በሚያደርጉት ድርድር በጣም በቀላሉ መፍታት ይቻላል። እኔ አሁን ይህንን ጥያቄ ያነሳሁት ከፖሊሲያችሁ ግልጽ አይደለም ከምለው ጥያቄ ነው ያነሳሁት። ይገባቸዋል ብዬ አስባለሁ። አሁን ሌሎች ፖለቲካ ፓርቲዎች የሚያንጸባርቁት በተለይ ደግሞ የፍንፍኔ ጉዳይ ላይ ሀሳባቸው ምን እንደሆነ ይታወቃል። በብዙዎች ዘንድ አይታወቅም፣ ምንም አይታወቅም። ለምሳሌ አንዱ ይመጣና አዲስ አበባ የኦሮሞ ነው ይልሃል አይደል? ምኑ ስትለው ምኑን ነው የሚልህ? መሬቱ። ሰውስ? ሰውማ ነዋሪ ነው፣ የከተማዋ ነዋሪ ነው። አንተ እስከ መኖር ውጭ ወደ ሰማይ ቤት ይዘው አትሄድ። አንተም እኮ መኖር ነው። ለዛ ነው ኢረሌቫንት የሚሆነው። ይኸውልህ ወንድሜ ሶረቻ፣ በማንኛውም የፖለቲካ እንቅስቃሴ ማለት ነው ትርጉም የሌለው ነገር ስሜት የሚኮረኩር ነገር አንስተህ ወጣቱን ይዘህ ጅብ ባለ ገደል መሄድ ትችላለህ። ግን ይሄ እንዴት ነው አብሮ የሚያኖረን? እንዴት ነው ተጠቃሚ የሚያደርገን? እንዴት ነው የሚያሳድገን? ይሄ ስራ ይጠይቃል።